ሰላም ተወዳጆች እንኳን ወደዚህ ወደ ተወደደው ወደ ሌሊት ጸሎት ፕሮግራማችን በሰላም መጣችሁ። በዚህ ሰዓት እግዚአብሔርን እንጠራለን፣ እንጸልያለን፣ ደግሞ እንቀበላለን። ምክንያቱም መጽሐፍ ቅዱስ ሲናገር የሚለምነውም ሁሉ ይቀበላልና ይላል። መለመናችንን እርግጠኛ ከሆንን መቀበላችን ደግሞ እርግጥ ነው። አንዳንዶቻችን ጸሎት ስለዘገየ በጊዜው እኛ እንደፈለግነው ስላልሆነ ጸሎት የማይመለስ ሊመስለን ይችላል። እኛ በምቹ ጊዜ እንድንጸልይ መጽሐፍ ቅዱስ ያዘናል። መጽሐፍ ቅዱስ ሲናገር ጻድቅ በምቹ ጊዜ ወደ አምላኩ ይጸልያል ይላል። ያችሁ የኛ ሁሉ ጊዜ ምቹ የተባለው ጊዜ ምንጸልይበት ጊዜ ነው። ለእግዚአብሔር ደግሞ ምቹ ጊዜ የሚባለው እግዚአብሔር ነገሩን ለማምጣት ጊዜው ሲደርስ ነው የሚያመጣው። አንዳንድ ነገር የዘገየው እግዚአብሔር ስላልመለሰላችሁ ሳይሆን ወይ መቀበል ስለማንችል ነው፣ ወይ ሰይጣን ይዞት ነው፣ ወይ ደግሞ ጊዜው ስላልሆነ ነው። ስለዚህ በእምነት አሁንም በእግዚአብሔር ፊት ለመቅረብ ስትመጡ ልባችሁ ሙሉ ይሁን። በዚህ ሌሊት ጸሎት ቤተሰቦቻችን ያመልጣሉ፣ እኛ እናመልጣለን፣ ስራዎቻችንም ያመልጣሉ። የምንነካው ነገር ሁሉ መንታ መንታ እየሆነ እየተባረከ ይሄዳል። ለምን? የሚጸልይ ሰው ሁሉ በጸሎቱ ታላላቅ ነገሮችን ነውና ከእግዚአብሔር የሚቀበለው። የእግዚአብሔር ቃል ሲናገር ዘዳግም መጽሐፍ ምዕራፍ 9 ከቁጥር 3 እንደዚህ ይላል፣ አምላክህም እግዚአብሔር እንደሚባላ እሳት ሆኖ በፊትህ እንዲያልፍ ዛሬ እወቅ። እርሱ ያጠፋቸዋልና በፊትህም ያዋርዳቸዋል። እግዚአብሔርም እንደነገረህ አንተ ታሳድዳቸዋለህ፣ ፈጥነህም ታጠፋቸዋለህ። በዘዳግም መጽሐፍ ምዕራፍ 11 ከቁጥር 25 ደግሞ እንደዚህ ይላል፣ በእናንተም ፊት ማንም መቆም አይችልም። አምላካችሁ እግዚአብሔር እርሱ እንደተናገራችሁ ማስፈራታችሁንና ማስደንገጣችሁንም በምትረግጡት ምድር ሁሉ ላይ ያኖራልና። ይሄ ሁሉ የእግዚአብሔር ቃል በእኔ ሕይወት እንደሚሰራ በምን አምናለሁ? በምንስ አውቃለሁ የምትሉ ሰዎች ካላችሁ የማቴዎስ ወንጌል ምዕራፍ 21 ከቁጥር 22 ላይ እንደዚህ ይላል፣ አምናችሁ በጸሎት የምትጠይቁትን ሁሉ ትቀበላላችሁ ይላል። እናንተ በመጠየቃችሁ እርግጠኛ ከሆናችሁ እግዚአብሔር ደግሞ ለመስጠቱ እርግጠኛ ነው። ስለዚህ ወዳጆቼ እግዚአብሔር ለቃሉ ታማኝ ነው። ደግሞ መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 5 ከቁጥር 16 እስከ 17 እንደዚህ ይላል፣ እርስ በርሳችሁ በኃጢአት ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለችና። ኤልያስም እንደኛ የሆነ ሰው ነበር። ዝናብም እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ 3 ዓመት ከ6 ወር አልዘነበም። አያችሁ፣ ኤልያስም እንደኛ የሆነ ሰው ነበር። ነገር ግን ከሰው ለየት ያደረገው አንዳች ነገር አለ። እርሱም ምንድን ነው? የጸሎት ሰው ነው። የጻድቅ ሰው ጸሎት ሥራ አላት። ሥራዋ ደግሞ እጅግ ኃይልን ማድረግ ነው። እግዚአብሔር አምላክ አሁን እኛ እየጸለይን የሚሰጠን ነገር አንዳች ነገር ምንድን ነው? ኃይል ነው የሚሰጠን። እግዚአብሔር እኛ ገንዘብ ጠይቀን ገንዘብ አይደለም ምላሹ። ገንዘብን የምናገኝበት ኃይልና መንገድ፣ እድል፣ ኃይላት በሙሉ ለእኛ ነው መስራት የሚጀምሩት። እኛ ጤንነት ጠይቀን እግዚአብሔር የሚሰጠን ፈውስን ሲሆን ይሄም እኛ ጋር ሲመጣ ፈውስ ነው። ነገር ግን እግዚአብሔር ከእርሱ ዘንድ ሲለቅልን የፈውስ ኃይል የሚባል ነው የሚሆነው። ለዚህ ነው መጽሐፍ ቅዱስ ሲናገር ኢየሱስ ያቺ ከ12 ዓመቷ ጀምሮ ደም የሚፈሳት ሴት ወደ ኢየሱስ መታ የልብሱን ጫፍ እንደነካች ኢየሱስ እንደዚህ ነው ያለው፣ ፈውስ ከኔ ወጣ አይደለም ያለው፣ ኃይል ከኔ ወጥቷልና አለ። አያችሁ፣ ኃይል ነው የሚያስወጣው ጸሎታችን፣ ኃይል ነው የሚያንቀሳቅሰው ጸሎታችን። አሁን እያመናችሁ ይህንን በቅንነት እንድጸልዩ ከኔ ጋር እፈልጋለሁ። እስካሁን ይህንን የጸሎትን ፕሮግራም ላይክ ካላደረጋችሁ ላይክ አድርጉ። ወደ ጸሎቱ እንሂድ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ስለዚህ ስለተወደደው ሌሊት እናመሰግንሃለን። ብዙዎች ባልተነሱበት፣ ብዙዎች ለመጸለይ ባልተዘጋጁበት አንተ ግን ምህረት አብዝተህልን ካንተ የተነሳ ከእጅ የተነሳ ካንተ መቀስቀስ የተነሳ ተቀስቅሰናል። ዛሬ ለኃይል እንጸልያለን። ዛሬ ለማሸነፍ እንጸልያለን። ዛሬ አንተ ናፍቀን መተናል። ያለ አንተ ኃይል ምንም አይነት የሥጋ ኃይል እኛን እንድናሸንፍ ስለማይረዳን እግዚአብሔር አምላካችን ሆይ ከዚህ ኃይል ውጪ ካንተ ኃይል ውጪ ነገር እንደማይከናወን ስለምና እግዚአብሔር ሆይ ነገሮች ሁሉ መልስ የሚሰጡት ላንተ ኃይል እንደሆነ ገብቶን ወደ አንተ መተናል። በናዝሬቱ ጌታ በኢየሱስ ክርስቶስ ስም በዚህ ሌሊት ኃይል አንቀሳቅስልን። በዚህ ሌሊት መገኘትህ ያውራን። በዚህ ሌሊት ያንተ መኖር ከኛ ጋር እግዚአብሔር አምላክ ተጽዕኖ እየፈጠረ እንዲያስቀጥለን እንጸልያለሁ። የምንረግጥበት ቦታ ሁሉ እንደነገርከንና እንደ ቃልህ እንደተናገርከን ለእኛ እንደሚሰጥ አውጀሃል። በክርስቶስ ኢየሱስ ስም እጸልያለሁ።
በሚሰሙኝ ሰዎች ላይ በእኔ ላይ እግዚአብሔር አምላክ ሆይ በቤቴ ላይ በሕዝብ ሁሉ ላይ በክርስቶስ ኢየሱስ ስም በዚህ ሰዓት ኃይል እንዲንቀሳቀስ ጸልያለሁ። ነገሮች እንዲገዙ ጸልያለሁ። ታሪክ እንዲለወጥ ጸልያለሁ። በጌታ በኢየሱስ ስም በምንወጣበት በምንገባበት በምንሰራበት በምናከናውንበት በእያንዳንዱ ነገር ላይ አቅምህን ግለጥ በጌታ በኢየሱስ ስም። አባት ሆይ ነገር ይገዛልን፣ ታሪክ ይገዛልን፣ ሰዎች ይገዙልን፣ የሰዎች ቋንቋ ይገዛልን፣ ነገሮች መልስ ይስጡን በኢየሱስ ክርስቶስ ስም። ከዚህች ደቂቃ ጀምሮ ጸልያለሁ። በምንሄድበት መንገድ ሁሉ በምንገባበት መንገድ ሁሉ መንፈስ አብሮን ይከተለን፣ ጣልቃ ገብነት አብሮን ይከተለን። ኃይልህን ስጠን በኢየሱስ ስም። እግዚአብሔር አምላክ እንደተናገረ በምትረግጡትም ቦታ ሁሉ ማስፈራታችሁንና ማስደንገጣችሁን ያኖራል እንደሚል በኢየሱስ ስም ስንሄድ ምናስፈራ ስንገባ ምናስፈራ እግዚአብሔር ሆይ ስንቀመጥ ምናስፈራ የኛ መገኘት ያንተ መገኘት የሆነ እስኪመስል ድረስ ለጨለማው ዓለም ጭንቀት እንድታደርገን ጸልያለሁ። ለጨለማው፣ ለበሽታው፣ ለድህነት፣ ለሰቆቃው፣ ለማጣት፣ ለጭንቀት እግዚአብሔር ሆይ ትውልድን አስሮ ባስቀመጠ በየሰዎች ቤት እግዚአብሔር ሆይ እንደ ጣዖት የሚመለክ የተፈራ የአጋንንት ጩኸት በጌታ በኢየሱስ ስም እንዲፈራ እንጸልያለሁ። የእግዚአብሔር ታቦት አጠገብ ዳጎንን አምጥቶ ሲያስቀምጡ ዳጎን ተፈጥፍጦ ተቆራርጦ በነጋታው እንዳይመለስ ሆኖ እንደተገኘ በኢየሱስ ክርስቶስ ስም ካንተ ጋር ተነካክተን ካንተ ጋር ሆነን ካንተ ጋር ተቀምጠን በወጣን ሰዎች ፊት ማንኛውም የጠላት ንብረት የሆነ የጨለማ ንብረት የሆነ የጨለማ እግዚአብሔር ሆይ የእሱን የሚመለከት አንዳች ነገር በሕይወታችን ካለ ዛሬ እንዲቆራረጥ ጸልያለሁ። ያላንተ የሚሆን አይደለም። ይሄ ደግሞ ያለ ኃይል የሚሆን አይደለም። ያለ መገኘት የሚከናወን አይደለም። ያላንተ የሚሰራ አይደለም። ያላንተ እግዚአብሔር አምላክ ሆይ የሚሆን አይደለም። ከዚህ ሰዓት ጀምሮ ኃይል ይብዛልን፣ ኃይል ይከተለን፣ ኃይልን አስታጥቀን በኢየሱስ ስም። ኃይልህን ሙላብን በኢየሱስ ስም። ኃይል ከኛ ጋር ይሁን በጌታ በኢየሱስ ስም። ልዩነታችን ኃይል ይሁን፣ መገኛችን ኃይል ይሁን፣ መስሪያችን ኃይል ይሁን፣ መከናወናችን ኃይል ይሁን በጌታ በኢየሱስ ስም። ኃይል ይሁን። ነገር ሁሉ የሚገዛልን በኃይል ይሁን። እግዚአብሔር ሆይ ነገሮች ሁሉ መልስ የሚሰጡን በኃይል ይሁን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ኃይል ይሁንልን። ኃይልህን ልቀቅልን በጌታ በኢየሱስ በአውሬው ላይ እንድንገለጥ እግዚአብሔር ሆይ ጠላቶች ሆነው ተሰልፈውብን ባሉ በመናያቸው በማናያቸው ላይ በመንፈስህ እሳት እንድንሄድ ኃይል ይሁን በኢየሱስ ክርስቶስ። በመንገዳችን ላይ ኃይል ይሁን በጌታ በኢየሱስ። በሥራ ቦታችን ላይ ኃይል ይሁን በጌታ በኢየሱስ። ስናመልክህ ኃይል ይሁን በጌታ በኢየሱስ። ስንሰግድልህ ኃይል ይሁን በጌታ በኢየሱስ። እግዚአብሔር አምላክ የምትሰራውን የምታከናውነውን ስትሰራ ማንም የማይከለክልህን አንተን እንጠራለን። ያዕቆብ እንደጠራህ አንተን እንጠራለን። አብርሃም እንደጠራህ ያንተን እንጠራለን። እግዚአብሔር ይስሐቅ እንደጠራህ አንተን እንጠራሃለን በኢየሱስ። ሙሴ እንደጠራህ አንተን እንጠራሃለን። በፈርዖን ፊት፣ በአስማተኞች ፊት፣ በመተተኞች ፊት እባብን በትርን እባብ እግዚአብሔር ሆይ ውሃን ደምን በተለያየ ነገር ውስጥ እግዚአብሔር ሆይ አንተን በዛ ልክ ኃይልህን አብዝተህ በተአምራት ተገልጠ እነሱን እንዳሳለፍካቸው አምላክነትህን በፈርዖንና በአስማተኞች ፊት እንደገለጥክ እግዚአብሔር ሆይ ዛሬ እሳትህን በኃይለኞች ፊት ግለጥልን። መገኘትህን በኃይለኞች ፊት ግለጥልን። በጠላቶች መንደር ላይ በኢየሱስ ስም እሳትህን እንድታዘንብ ጸልያለሁ። ጫካ ይመንጠር፣ ዱሩ ይመንጠር። እግዚአብሔር ሆይ ሰይጣን የተደበቀበት ድህነት፣ አጋንንታዊ የሆነ አስተሳሰብ፣ ራስ ወዳድነት፣ የሥጋ ፈቃድ በእያንዳንዱ ነገራችን ላይ ኃይልህ እንድገለጥ ጸልያለሁ። ቤተሰብን ሽባ ባደረገ አካባቢን በገዛ ጨለማ ሁሉ በኢየሱስ ክርስቶስ ስም ኃይልህ ይገለጥበት በጌታ በኢየሱስ ስም። እኛ ልጆችህ ነን። መጽሐፍ እንደሚናገር እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ፈቃድ መልካሙን ሥራ እንድንሰራ በክርስቶስ ኢየሱስ ተፈጠርን ተመረጥን እንደሚል በኢየሱስ ክርስቶስ ስም እኛ ያንተ ፍጥረት ነን። እኛ አንተን ነው የምንመስለው። እኛ ኃይልህን ነው የምንመስለው። እኛ ያንተን ጸጋ ነው የምንከተለው በጌታ በኢየሱስ ክርስቶስ ስም። አጋንንት እንደምለን አንሆንም። ጨለማ እንደምለን አንሆንም። የቤተሰብ መርገም እንደምለን አንሆንም። የጓደኛ ምክር እንደምለን አንሆንም። የጨለማ ጨለምተኝነት እንደሚነግረን አንሆንም። እንደ ቃልህ፣ እንደ መንፈስህ፣ እንደ ምህረትህ፣ እንደ ቸርነትህ በሕይወታችን ላይ ይሁን። በጓደኞቻችን ፊት፣ በወዳጆቻችን ፊት፣ በጠላቶቻችን ፊት፣ በተራጋሚዎች ፊት እግዚአብሔር አምላክ መጽሐፍ እንደሚናገር ሞገስ እንድታጠግበን እጸልያለሁ። ማዳንህን አሳየን። ይጠራኛል እመልስለትማለሁ፣ ማዳኔንም አሳየዋለሁ እንደሚል ቃልህ በኢየሱስ ክርስቶስ ስም ማዳንህን አሳየን።
እየጠራንህ ነው። ጌታ አባታችን ሆይ መልስልን። ጌታ ሆይ በእሳት መልስ የኤልያስ አምላክ፣ በእሳት መልስ የኤልያስ አምላክ፣ የሙሴ አምላክ በእሳት ቁጥቋጦ የመለስክለት በጌታ በኢየሱስ ክርስቶስ ስም የሕዝቤን ቋጠሮ መልስ፣ የሀገሬን ቋጠሮ መልስ፣ የቤተሰቤን ቋጠሮ ፍታ። እግዚአብሔር ሆይ መልስልን በጌታ በኢየሱስ ስም እጠራሃለሁ። የዘገዩ ነገሮቻችን ይንቀሳቀሱ፣ ዛሬ ይንቀሳቀሱ እያላችሁ ጸልዩ። ይንቀሳቀሱ እያላችሁ እየጻፋችሁ እየጸለያችሁ ከነጋር አብሮነታችሁን አሳዩኝ። እግዚአብሔር አምላክ ሆይ አልንቀሳቀስ ያለ ዶርማንት የሆነ ነገር እንደ ድንጋይ እዛ እንደ ትክል ድንጋይ ቁጭ ያለ ሕይወት በጌታ በኢየሱስ ስም ኃይል እንዲመጣበት ጸልያለሁ። ኢየሱስም ወደ እርሱ የመጡትን ሁሉ እንዲፈውስ ኃይል ሆነለት ተብሎ እንደተጻፈ ኃይል እንዲሆንልን እንጸልያለን። ዛሬ እኛም ምድር ላይ ኢየሱስ እየፈወሰ በዞረበት ዘመን ያለ ኃይልህ አንዳች አልተንቀሳቀሰም፣ ያለ ኃይልህ አንዳች አላደረገም። እግዚአብሔር ሆይ ኃይል ሆነህለት ነው። መጽሐፍ እንደሚናገር ኃይል ሆነህለታልና በጌታ በኢየሱስ ስም ስንሰራ፣ ስንነግድ፣ ከሰው ጋር ስንውል፣ ስንነዳ፣ በእግር ስንሄድ፣ ስናከናውን፣ እግዚአብሔር ስናወራ፣ ስንመራ በኢየሱስ ክርስቶስ ስም እሳትህን ኃይል እንድከበን ጸልያለሁ። ጠላት የሚፈራን ኃይል ስኖረን ነው። እግዚአብሔር ሆይ ጨለማ ከሩቅ የሚለየን ኃይል ስኖረን ነው። ሞገስ በእኛ ላይ ሲደረብልን ለአጋንንት ፍርሃትና መንቀጥቀጥ ነው የምንሆነው። እንደነገረን አለ ዘዳግም መጽሐፍ ምዕራፍ 11 ላይ መጽሐፍ ቅዱስ ሲናገር እግዚአብሔር አምላክ እንደነገረ ልክ እንደዛ እንደ ቃሉ ካፉ እንዳወጣው እግዚአብሔር አደርገዋለሁ እንዳለው እንደ ቃሉ የምትሄድበት ስፍራ የምትረግጥበት ስፍራ ሁሉ ላይ አለ ማስፈራትህን ያደርጋል፣ ማስደንገጥህን ያደርጋል። ጠላት ከሩቅ ይፈርሃል። ጨለማ ከሩቅ አንተን ሲያይ መሸሽ ይጀምራል። በጌታ በኢየሱስ ክርስቶስ ስም ጠላት ከሩቅ የሚፈራን ኃይልና ሞገስ እግዚአብሔር ማስደንገጥ ግርማ ይሁንልን በኢየሱስ ስም። የእግዚአብሔር ግርማ፣ የመለኮት ግርማ፣ የኃይሉ ታላቅነት፣ የማስፈራቱ ጥበብ በኢየሱስ ክርስቶስ ሰው እግዚአብሔር አምላክ የሆነ ነገር የሚደርብ ይመስለዋል። የኢየሱስን ስም ነው በላያችን ላይ እግዚአብሔር የሚያከብደው። ዛሬ እግዚአብሔር በላያችን ላይ የሚያከብደው የኢየሱስ ክርስቶስ ስም ገናናነቱን ነው። በጌታ በኢየሱስ ስም ስምህ ገናና ሆኖ ይገለጥ። ታሪክ የሚያሰራ ስም ቤተሰብ ውስጥ እግዚአብሔር ከዚህ በፊት ጨለማን እያመለኩ መጥተው ሊሆን ይችላል። ዛሬ ድረስ ነጋር ድረስ ከደረሱ ግን እኔና የኔ ትውልድ ምን ቀጥለው አንተን እያመለክን ነው። እኔና የኔ ትውልድ ምን ሄደው እግዚአብሔር ሆይ እያልን ነው። ኢየሱስ ጌታችን ነው እያልን ነው። መድኃኒት የሚገኘው ከሰማይ ነው እያልን ነው። በጌታ በኢየሱስ ክርስቶስ በእኛ ቤት ውስጥ ልዩነት አድርግ። በጌታ ያልሆነ በጌታ እንዲሆን ጸልያለሁ። ሰው እግዚአብሔር አምላክ አንተን እንዲያውቅ ጸልያለሁ። አንተን ያላወቀ፣ አንተን ያልተረዳ፣ አንተ ያልገባኸው፣ አንተ ያልበራህለት ሰው በኢየሱስ ክርስቶስ በዚህ ዓመት እንድትበራለት ጸልያለሁ። ጸልዩ። መዳን ይሁን በቤተሰቦቻችሁ ሁሉ ላይ፣ መዳን ይሁን በአጎት አክስት፣ መዳን ይሁን በእህት ወንድም፣ መዳን ይሁን በእናት አባት፣ መዳን ይሁን በኢየሱስ ክርስቶስ በወዳጆቻችሁ በቅርብ ጓደኞቻችሁ ሕይወት ላይ መዳን ይሁን በኢየሱስ ስም። የኢየሱስ ስም ኃይል ይሁንልን። የኢየሱስ ስም አቅም ይሁንልን። የኢየሱስ ስም መግዛት ይሁንልን። የኢየሱስ ስም ማሸነፍ ይሁንልን። የኢየሱስ ስም ዓመቱ እንዲገዛልን እጸልያለሁ። ጸልዩ። እግዚአብሔር አምላክ ድል ያደርግላችኋል፣ ማሸነፍን ያደርግላችኋል። በምትረግጡት ስፍራ ሁሉ ማዳን ይቀድማችኋል። የእግዚአብሔርን ፊት ታያላችሁ፣ መልካምነቱን ታያላችሁ። 2 ደቂቃ እናመስግን። እግዚአብሔር ኃይል እያንቀሳቀስክልን ስለሆነ እናመሰግናለን። ተአምራት እያደረግክ ስለሆነ እናመሰግናለን። ጸሎታችንን እየሰማ ስለሆነ እንድንጸልይ ኃይል እየለቀክልን ስለሆነ እናመሰግናለን። እየነዳን እንጸልያለን፣ ቆመን እንጸልያለን፣ ከተኛንበት ተነስተን እንጸልያለን። ባንተ ፊት ለመቆም ጊዜ የለንም ማንልምኛ። እግዚአብሔር አምላካችን ሆይ ምክንያቱም አንተ በጸጋ ረድተናል፣ በክብር አግዘህናል። እግዚአብሔር ሆይ መኖርህ እየታወቀን ነው። ሰውነታችን ላይ ይታወቀናል፣ አእምሮአችን ላይ ይታወቀናል። ሴንስ እናረጋለን መገኘትህን። ሌላ ነገር ስናደርግ እንደዚህ ደስ አይለንም፣ ሐሴት አናረግም። እግዚአብሔር ሰው ስናወራ፣ ቲቪ ስናይ፣ የተለያየ ነገር ስናረግ፣ ለመዝናናት እንኳን ብንሞክር የህልውናህን ያክል ሰላም ያለው አንዳች ነገር የለም። በጌታ በኢየሱስ መገኘት እንደከበበን ነፍሳችን ምስክር ናት። ባንተ ፊት አይደክመንም፣ ባንተ ፊት አይሰለቸንም፣ ባንተ ፊት ነገር እንዳበቃ አይሰማንም። በጌታ በኢየሱስ ስም አባታችን ሆይ እኛ ልጆች እናመሰግናለን። ክብር ሁሉ ላንተ ይሁን። አንተ ድንቅ አባት ነህ። አንተ መልካም ነህ። አንተ እኮ ክቡር ነህ። አንተ እኮ ስትሰራ አይደክምህም። አንተ እኮ በእኔ ህይወት ውስጥ በፍጹም ደክሞ እኮ አያውቅም። ይኸው 20 ምናምን ዓመት፣ ይኸው 30 ዓመት፣ ይኸው 40 ዓመት፣ ይኸው 30 40 80 ዓመት ሄድክ በእድሜ ላይ ሄድክ በህይወቴ ላይ። እግዚአብሔር ሆይ በኢየሱስ ክርስቶስም እነዚህን ሁሉ
ዓመታት አብረን ስንመጣ ስንሄድ እግዚአብሔር ሆይ አልደከመህም፣ ክንድህ አልደከመው፣ ምህረትህ አልደከመው፣ ቸርነትህ አልደከመው። አንተ አላቆምክም፣ ስትሰራ አላቆምክም፣ ስታከናውን አላቆምክም፣ ምህረት ስታበዛልኝ አላቆምክም። ጠላቴ ውጊያውን ባያቆም አንተ ጥበቃህን አላቆምክም። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም የሚራወጡትን ድምጾች እየሰማሁ አልሸማቀቅም። አመሰግንሃለሁ አባቴ ስለሆንክ፣ አመሰግንሃለሁ መድኃኒቴ ስለሆንክ፣ አመሰግንሃለሁ ክብሬ ማዕረጌ ስለሆንክ፣ አመሰግንሃለሁ ማሸነፌ ደስታዬ እግዚአብሔር ድሌ ስለሆንክ አመሰግንሃለሁ። ድል ነሳውብህ ስለሆንክ አመሰግንሃለሁ። ጎልያድ ፈርቶ የሸሸበት ስለሆነ አመሰግንሃለሁ። አማሌቅ መንገድን ስለለቀቀ አመሰግንሃለሁ። ከፊት ለፊቴ የቆመ ማንኛውም ባህር ካንተ ጋር ሲሆን አይቶኝ ስለሚሸሽ አመሰግንሃለሁ። ቤቴ ውስጥ ያሉ የሚያስለቅሱኝ ብዙ ነገሮች እንዳሉ አውቃለሁ። ነገር ግን አናታቸው ላይ ቆሜ አመሰግንሃለሁ። እየዘገየ ያለ አልንቀሳቀስ ያለ ነገር እያለ እያወቅኩ እየገባኝም ቢሆን ቆመበት አመሰግንሃለሁ። ዛሬ ለድል ጠርተኛል። ዛሬ ለማሸነፍ ጠርተኛል። ዛሬ አንተ ጋር ያለኝ ህይወት በብዙ ድልና ማሸነፍ የወጣውበት እንዲሆን አውቀህ ጠርተኛልና አመሰግንሃለሁ። ጸልያለሁ በጌታ በኢየሱስ ስም በምትረግጡት ስፍራ ሁሉ ማሸነፋችሁን የእናንተን ድል ያስነግራል እግዚአብሔር። ኢያሪኮ የምትባል ከተማ ደረሰና ከዛ በኋላ ከነ ኢያሱ ቀድሞ አንድ ወሬ ወደ ኢያሪኮ ደርሷል። ምን የሚል መሰላችሁ? ትላንትና ጋይ የምትባልን ከተማ እንዴት አቃጥሎ አመድ እንዳደረጋት አስቀድሞ ዜናው ሄዶ እዛ ከተማ ውስጥ ጭንቀት ፈጥሯል። ቀጥሎ በሚሄዱበት ከተማ ውስጥ ጭንቀት ፈጥሯል። ዜናው ቀድሞ ሄዷል። የእግዚአብሔር የድሉ ብስራት ቀድሞ ሄዷል። ምስጋና ቀድሞ ሄዷል። ድል እየተወራ ነው። ማሸነፍ እየተወራ ነው። ከዛ በኋላ ሄዱ ደረሱ ይላል መጽሐፍ። ሲደርሱ እግዚአብሔር አንዳች ነገር ተናገረ። 7 ጊዜ እየጮኻችሁ ዙሩታል። የኢያሪኮ ግንብ ፈረሰ። ምክንያቱም እግዚአብሔር አምላክ አብሯቸው ነው። ግንብን ማይፈራ እግዚአብሔር፣ የተዘጋን ነገር ማይፈራ እግዚአብሔር፣ የተቆለፈን ማንም እንዳይገባበትና እንዳይወጣበት ተደርጎ የተቆላለፈን ነገር ማይፈራ እግዚአብሔር አባትሽ ነው፣ አባትህ ነው፣ ካንተ ጋር ነው ያለው። ዛሬ ከዚህ ከሌሊት ጸሎት በኋላ ይሰማችኋል። ጨለማ ይሰማችኋል። ሞት ይሰማችኋል። ቤተሰቦቻችሁን የጨረሰ፣ ገንዘባችሁን የጨረሰ፣ ታሪካችሁን የጨረሰ፣ ቤታችሁን ክፉኛ የመታ እናንተን አሁን እያንዣበበ ያለ ዛሬ በጌታ በኢየሱስ ስም እንደ ግንብ እንኳን ቢተልቅ እግዚአብሔር አምላክ ይመጣበታል። የኢየሱስ ስም ዛሬ ያሸንፈዋል። የእግዚአብሔር አምላክ መገኘት ይደረምሰዋል። በጌታ በኢየሱስ ስም እንጸልያለን። አባታችን ሆይ አንተን እናመሰግናለን። አብሮነትን እያነሳን እናመሰግናለን። መኖርህን እንናገራለን። ከኛ ጋር መሆንህን እንናገራለን። ከኛ ጋር መንቀሳቀስህን ለድል ያበቃናል። እናመሰግናለን። በጌታ በኢየሱስ ስም ተመስገን። ኦ ሃሌሉያ! እናከብርሃለን ጌታ ሆይ በጌታ በኢየሱስ ስም ተመስገን። ግንብ ይፈራሃል፣ ጨለማ ይፈራሃል፣ ቀይ ባህር ይፈራሃል፣ ሰዎች ይፈሩሃል፣ ጠላቶች ይፈሩሃል፣ አይጠጉም። በሽታ ይፈራሃል፣ አይጠጋም። አጋንንት ይፈራሃል፣ አይጠጋም። ሞት ይፈራሃል። አልዓዛርን ገደልኩ ብሎ ተወራርዶ 4 ቀን አስቆጥሮ ቀን ማስቆጠር ጀምሮ ድሉን መቁጠር ጀምሮ ያለ ሞት በአራተኛው ቀን ስትመጣ ፈርቶ ለቆ ሄደ። አልዓዛርም ከዛ ሞት ተነሳ። እንደገና አንተን ለማክበር ቁጭ አለ። እግዚአብሔር አባታችን ሆይ በጌታ በኢየሱስ ሞተ፣ ተገነዘ፣ ተቀበረ። 1 2 3 4 ቀን እያለ ጠላት እየቆጠረ ያለ ነገር ቢኖር እኛም እያስቆጠረን ያለ ነገር ቢኖር በጌታ በኢየሱስ ትመጣበታለህ፣ ትደርስበታለህ። አንተን ማን ብሎ አታስነሳም አትባልም። እንደ ማርታና እንደ ማርያም አይሆንም እኮ ሸቷል ብዬ ብለህ ራሱ ትገባበታለህ። አንተን ማንም አይከለክልህም። እንዳታስነሳው ላደርግህ አልችልም። እንዳይሆን ላደርግህ አልችልም። በጌታ በኢየሱስም ተመስገን። በጌታ በኢየሱስም ተባረክ። ያዕቆብን እንደረዳኸው ትረዳናለህ። ያዕቆብን እንዳነሳው ታነሳናለህ። ያዕቆብን 27 ዓመት ሙሉ እርጅናው እስኪመጣበት ድረስ እድሜውን ያስጨረሰ ያለ ደሞዝ የሚያሰራ የላባ መንፈስ እያሰቃየው ባለበት በመጨረሻው ዓመት በመጨረሻው ሰዓት መጣህና 27 ዓመት ሙሉ ቢሰራ ማያገኘውን በረከት ሰጠኸው። በጌታ በኢየሱስም ትመጣበታለህ። በሕይወታችን ላይ ትመጣለህ። ተስፋ አይቆረጥም ባንተ። አመስግኑት እግዚአብሔርን። ትመጣለህ። በጌታ በኢየሱስም ድል ታደርጋለህ፣ ታሸንፋለህ። እንድናሸንፍ ታግዘናለህ። ኃይል ትሰጠናለህ። አሁንም ለታመመ ቤተሰብ፣ ለጨነቀው ቤተሰብ በጌታ በኢየሱስም እጸልያለሁ። ድል ይሆናል። በጌታ በኢየሱስም እጸልያለሁ። ማሸነፍ ይሆናል። በጌታ በኢየሱስም እጸልያለሁ። መቆም እየሸተተው ያለ መቆም አለመቀጠል እየሸተተው ያለ ሰው በጌታ በኢየሱስ ክርስቶስ ስም ከዚች ደቂቃ ጀምሮ የሚቀጥልበት ኢነርጂ ኃይል እንዲሆንለት እጸልያለሁ። እግዚአብሔር አምላክ እንደ
እንደሚባላ እሳት ሆኖ በፍለፊት እንደሚወጣ ዛሬ እወቅ እንደሚል ቅድም እንዳነበብነው ቃል እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም አንድ ሰው ይህንን እንዲያውቅ ልቡ እንድትከፍት ጸልያለሁ። ዛሬ በዚህ ሌሊት በፍለፊቱ እንደሚባላ እሳት ሆነ እንድትወጣ በጌታ በኢየሱስ ስም ጠላቶችን እንድታጠፋለት በጌታ በኢየሱስ ስም መንገዱን ዘጉትን ሁሉ እንደምትነቅልለት እንደሚያውቅ አለቆች ቢሆኑ ስልጣናት ቢሆኑ ጌትነት ቢሆኑ በሽታ ቢሆን መዘግየት ቢሆን ከሰው ኋላ መቅረት ቢሆን የነገሮች መዘጋጋትና ብዙ ዋጋ መክፈል ቢኖር በጌታ በኢየሱስ ክርስቶስ ስም ዛሬ መጨረሻው እንዲሆን ጸልያለሁ። ከዛሬ እንዳያልፍ ጸልያለሁ። የተንከራተቱ ሰዎች መንከራተታቸው ከዛሬ እንዳያልፍ ጸልያለሁ። የታመሙ ሰዎች በሽታቸው ከዛሬ እንዳያልፍ ጸልያለሁ። አገልግሎት ያቆሙ አገልግሎት ማቆማቸው ከዛሬ እንዳያልፍ ጸልያለሁ። እግዚአብሔር ሆይ የከሰሩ ሰዎች ኪሳራቸው ከዛሬ እንዳያልፍ ጸልያለሁ። የትዳር በር የተዘጋባቸው ማግባት የከበዳቸው ሰዎች ለማግባት የተቸገሩ ሰው እንደማይበረክትላቸው ራሳቸውን ያሳመኑ ሰዎች ይሄ አለማግባት የሚባል በሽታ ከዛሬ እንዳያልፍ ጸልያለሁ። ያግቡ ያመስግኑ ያግቡ ስራ ያገኙ እግዚአብሔር አምላክ የቆሙ ይቀጥሉ የማይሄዱ ይሄዱ የማይራመዱ ይራመዱ የታመመ ይነሳ በጌታ በኢየሱስ ስም የጎሰቆለ እግዚአብሔር ሆይ መንገዱ የተዘጋጋበት እግዚአብሔር የጨነቀው ነፍስ በኢየሱስ ክርስቶስ ስም ለምስጋና ከበሮ እንዲጸልያለሁ ለእልልታ ከሕዝብ ጋር እንዲቀላቀሉ ጸልያለሁ በጌታ በኢየሱስ ክርስቶስ ስም ቆሞ ስራ አልሰራ ያለው ልፋት ብቻ ይሆን ትርፍ የሌለው እግዚአብሔር ሆይ በረከት ከእጁ የጠፋ ገንዘብ አልታዘዝ ያለው አሳ አልታዘዝ ያለው በጌታ በኢየሱስ ክርስቶስም እጁ በበረከት እንዲጥለቀለቅ ጸልያለሁ በገንዘብ ኪሱ እግዚአብሔር ሆይ በበረከት ቤቱ በልጆቹ ፊት ማዕድ እንዲበዛ ጸልያለሁ የሚከፈል ዕዳ እንዲበዛ ጸልያለሁ በኢየሱስ ክርስቶስም የተከፈለ ዕዳ የተከፈለ በኢየሱስ ስም ተከፈለ የሚባል ነገር በሕይወታቸው እንዲበዛ ጸልያለሁ ሁሉን እንዲችሉ ሁሉን እንዲገዙ ገንዘብን እንዲያስተዳድሩ እጅህ ጣልቃ እንዲገባ መኖርህ እንዲያትረፈርፋቸው ጸልያለሁ እግዚአብሔር አምላክ ሆይ ሌሊቱን ሙሉ ስንለፋ ምንም አልያዝንም ብሎ እነ ጴጥሮስ አንተ ፊት መጥተው መናገር ሲጀምሩ አንተ መለስክላቸው ከዚህ በኋላ እንደ ቃሌ መረቡን ወደ ቀኝ ጣሉት እንዳልክ ቃልህን ሰምተው አለመያዛቸው ሳይበግራቸው ተስፋ ሳያስቆርጣቸው ጥለው ሲይዙ ጎረቤት የሚያስጠራ ጓደኛ ዘመድ የሚያሰበስብ በረከት መጣ አግዙኝ የሚያስብል መሸከም አልቻልኩም የሚያስብል እግዚአብሔር አትረፈረፈኝ የሚያስብል እግዚአብሔር እኮ ሰራልኝ የሚያስብል በረከት አገኛቸው በኢየሱስም የሚሰሙኝ ሰዎች በገንዘብ እንደዚሁ እንዲባረኩ ጸልያለሁ ስራቸው እንደዚህ እንዲትረፈረፍ ጸልያለሁ የሚነኩት ነገር ዝም ብሎ ኦቨርፍሎ እንዲያረግ እንዲከባቸው እንዲያጥለቀልቃቸው ቤታቸው ላይ እንዲበዛ በጌታ በኢየሱስ ስም ጸልያለሁ አባት ሆይ አመሰግናለሁ መድኃኒቴ ሆይ አመሰግናለሁ ስለምታትረፈርፍ ስለምታስቅ ያዘኑ ልቦችን ስለምታስቅ ተስፋ የቆረጠውን ተስፋውን ስለምታድስ አመሰግናለሁ ሳራ ለምን ሳቀች የሹፈት ሳቅ አይሆንም የሚል የተስፋ መቁረጥ ሳቅን ሳቀችው ከዛ በኋላ ግን የሚቀጥለው ዓመት ላይ መጣና የእውነት አሳካት የእውነት ሳቀች መጀመሪያ ባለማመን ሳቀችው መጀመሪያ ባለመቀበል ሳቀችውን ሳቅ በዓመቱ ደግማ የምር ሳቀች አያችሁ አሁን የጸለይን እንኳን ምንም እንደ ሳራ የሆናችሁ ሰዎች ልባችሁ ከሐዘን የተነሳ ከብዙ መጠበቅና መዛል የተነሳ ልባችሁ ለማመን ከበደው ሰዎች ካላችሁ የእውነት የዛሬ ዓመት ትስቃላችሁ የእውነት ነገ ጧት ትስቃላችሁ የእውነት በሚቀጥሉት ጊዜያት ሁሉ እግዚአብሔር ያስቃችኋል በጌታ በኢየሱስ ስም በዚህ በሌሊት ጸሎት ውስጥ መቀበል እግዚአብሔር አምላክ አንተን ማለት አንተን መጥራት የሆነላቸው ሰዎች በክርስቶስ ኢየሱስ በነገው ቀን በሚቀጥለው ሳምንት ይሳቁ በጌታ በኢየሱስ ስም ሳቅ ካንደበታቸው ያመለጣቸው የእውነት ያመሰገኑ ይሳቁ እግዚአብሔር እኮ አሳቀኝ ይበሉ በኢየሱስ ክርስቶስ ስም አባት ሆይ እናመሰግናለን በጌታ በኢየሱስ ስም እናከብርሃለን በዛሬው ዕለት እግዚአብሔር አምላክ አሁንም ድል ስለሚሰጠን ስለምታከናውነን በጌታ በኢየሱስ ስም እናመሰግናለን ስላለፈው እናከብርሃለን ስለ ትናንት እናመሰግናለን አደረክ ሰራ አከናወንክ በጌታ በኢየሱስ ስም ክብር ሁሉ ላንተ ይሁን ሰራ አከናወንክ ትላንትናን ጠበከን በሰው ፊት ሞገስ ሆንከን እግዚአብሔር ሆይ ስንቀበል ስንጠራ ስናወራ ስንሰራ ስናከናውን በእያንዳንዱ ቀን ተግባራችን ላይ ስለነበርክ አመሰግናለሁ ተባረክ ስምህ ከፍ ይበል እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም በዚህ ሌሊት ኃይል አንቀሳቅስልን
በዚህ ሌሊት መገኘትህ ያውራን። በዚህ ሌሊት ያንተ መኖር ከኛ ጋር እግዚአብሔር አምላክ ተጽዕኖ እየፈጠረ እንዲያስቀጥለን ጸልያለሁ። የምንረግጥበት ቦታ ሁሉ እንደነገርከንና እንደ ቃልህ እንደተናገርከን ለኛ እንደሚሰጥ አውጀሃል። በክርስቶስ ኢየሱስ ስም ጸልያለሁ። በሚሰሙኝ ሰዎች ላይ በኔ ላይ እግዚአብሔር አምላክ ሆይ በቤቴ ላይ በሕዝብ ሁሉ ላይ በክርስቶስ ኢየሱስ ስም በዚህ ሰዓት ኃይል እንዲንቀሳቀስ ጸልያለሁ። ነገሮች እንዲገዙ ጸልያለሁ። ታሪክ እንዲለወጥ ጸልያለሁ። በጌታ በኢየሱስ ስም በምንወጣበት በምንገባበት በምንሰራበት በምናከናውንበት በእያንዳንዱ ነገር ላይ አቅምህን ግለጥ በጌታ በኢየሱስ ስም። አባት ሆይ ነገር ይገዛልን፣ ታሪክ ይገዛልን፣ ሰዎች ይገዙልን፣ የሰዎች ቋንቋ ይገዛልን፣ ነገሮች መልስ ይስጡን በኢየሱስ ክርስቶስ ስም። ከዚህ ደቂቃ ጀምሮ ጸልያለሁ። በምንሄድበት መንገድ ሁሉ በምንገባበት መንገድ ሁሉ መንፈስ አብሮን ይከተለን። ጣልቃ ገብነት አብሮን ይከተለን። ኃይልህን ስጠን በኢየሱስ ስም። እግዚአብሔር አምላክ እንደተናገረ በምትረግጡትም ቦታ ሁሉ ማስፈራታችሁንና ማስደንገጣችሁን ያኖራል እንደሚል በኢየሱስ ስም ስንሄድ ምናስፈራ ስንገባ ምናስፈራ እግዚአብሔር ሆይ ስንቀመጥ ምናስፈራ የኛ መገኘት ያንተ መገኘት የሆነ እስኪመስል ድረስ ለጨለማው ዓለም ጭንቀት እንድታደርገን ጸልያለሁ። ለጨለማው ለበሽታው ለድህነት ለሰቆቃው ለማጣት ለጭንቀት እግዚአብሔር ሆይ ትውልድን አስሮ ባስቀመጠ በየሰዎች ቤት እግዚአብሔር ሆይ እንደ ጣዖት የሚመለክ የተፈራ የአጋንንት ጩኸት በጌታ በኢየሱስ ስም እንዲፈራ እንጸልያለሁ። የእግዚአብሔር ታቦት አጠገብ ዳጎንን አምጥቶ ሲያስቀምጡ ዳጎን ተፈጥፍጦ ተቆራርጦ በነጋታው እንዳይመለስ ሆኖ እንደተገኘ በኢየሱስ ክርስቶስ ስም ካንተ ጋር ተነካክተን ካንተ ጋር ሆነን ካንተ ጋር ተቀምጠን በወጣን ሰዎች ፊት ማንኛውም የጠላት ንብረት የሆነ የጨለማ ንብረት የሆነ የጨለማ እግዚአብሔር ሆይ የእሱን የሚመለከት አንዳች ነገር በሕይወታችን ካለ ዛሬ እንዲቆራረጥ ጸልያለሁ። ያላንተ የሚሆን አይደለም። ይሄ ደግሞ ያለ ኃይል የሚሆን አይደለም። ያለ መገኘት የሚከናወን አይደለም። ያላንተ የሚሰራ አይደለም። ያላንተ እግዚአብሔር አምላክ ሆይ የሚሆን አይደለም። ከዚህ ሰዓት ጀምሮ ኃይል ይብዛልን፣ ኃይል ይከተለን፣ ኃይልን አስታጥቀን በኢየሱስ ስም። ኃይልህን ሙላብን በኢየሱስ ስም። ኃይል ከኛ ጋር ይሁን በጌታ በኢየሱስ ስም። ልዩነታችን ኃይል ይሁን፣ መገኛችን ኃይል ይሁን፣ መስሪያችን ኃይል ይሁን፣ መከናወናችን ኃይል ይሁን በጌታ በኢየሱስ ስም። ኃይል ይሁን። ነገር ሁሉ የሚገዛልን በኃይል ይሁን። እግዚአብሔር ሆይ ነገሮች ሁሉ መልስ የሚሰጡን በኃይል ይሁን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ኃይል ይሁንልን። ኃይልህን ልቀቅልን በጌታ በኢየሱስ። በአውሬው ላይ እንድንገለጥ እግዚአብሔር ሆይ ጠላቶች ሆነው ተሰልፎብን ባሉ በምናያቸው በማናያቸው ላይ በመንፈስህ እሳት እንድንሄድ ኃይል ይሁን በኢየሱስ ክርስቶስ። በመንገዳችን ላይ ኃይል ይሁን በጌታ በኢየሱስ። በሥራ ቦታችን ላይ ኃይል ይሁን በጌታ በኢየሱስ። ስናመልክህ ኃይል ይሁን በጌታ በኢየሱስ። ስንሰግድልህ ኃይል ይሁን በጌታ በኢየሱስ። እግዚአብሔር አምላከው የምትሰራውን የምታከናውነውን ስትሰራ ማንም የማይከለክልህን አንተን እንጠራለን። ያዕቆብ እንደጠራህ አንተን እንጠራለን። አብርሃም እንደጠራህ ያንተን እንጠራለን። እግዚአብሔር ይስሐቅ እንደጠራህ አንተን እንጠራሃለን በኢየሱስ። ሙሴ እንደጠራህ አንተን እንጠራሃለን። በፈርዖን ፊት በአስማተኞች ፊት በመተተኞች ፊት እባብን በትርን እባብ እግዚአብሔር ሆይ ውሃን ደምን በተለያየ ነገር ውስጥ እግዚአብሔር ሆይ አንተን በዛ ልክ ኃይልህን አብዝተህ በተአምራት ተገልጠህ እነሱን እንዳሳለፍካቸው አምላክነትን በፈርዖንና በአስማተኞች ፊት እንደገለጥክ እግዚአብሔር ሆይ ዛሬ እሳትህን በኃይለኞች ፊት ግለጥልን። መገኘትህን በኃይለኞች ፊት ግለጥልን። በጠላቶች መንደር ላይ በኢየሱስ ስም እሳትህን እንድታዘንብ ጸልያለሁ። ጫካ ይመንጠር፣ ዱሩ ይመንጠር። እግዚአብሔር ሆይ ሰይጣን የተደበቀበት ድህነት፣ አጋንንታዊ የሆነ አስተሳሰብ፣ ራስ ወዳድነት፣ የሥጋ ፈቃድ በእያንዳንዱ ነገራችን ላይ ኃይልህ እንድገለጥ ጸልያለሁ። ቤተሰብን ሽባ ባደረገ አካባቢን በገዛ ጨለማ ሁሉ በኢየሱስ ክርስቶስ ስም ኃይልህ ይገለጥበት በጌታ በኢየሱስ ስም። እኛ ልጆችህ ነን። መጽሐፍ እንደሚናገር እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ፈቃድ መልካሙን ሥራ እንድንሰራ በክርስቶስ ኢየሱስ ተፈጠርን ተመረጥን እንደሚል በኢየሱስ ክርስቶስ ስም እኛ ያንተ ፍጥረት ነን። እኛ አንተን ነው የምንመስለው። እኛ ኃይልህን ነው የምንመስለው። እኛ ያንተን ጸጋ ነው የምንከተለው በጌታ በኢየሱስ ክርስቶስ ስም። አጋንንት እንደምለን አንሆንም። ጨለማ እንደምለን አንሆንም። የቤተሰብ መርገም እንደምለን አንሆንም።
አንሆንም። የጓደኛ ምክር እንደምለን አንሆንም። የጨለማ ጨለምተኝነት እንደሚነግረን አንሆንም። እንደ ቃልህ፣ እንደ መንፈስህ፣ እንደ ምህረትህ፣ እንደ ቸርነትህ በሕይወታችን ላይ ይሁን። በጓደኞቻችን ፊት፣ በወዳጆቻችን ፊት፣ በጠላቶቻችን ፊት፣ በተራጋሚዎች ፊት እግዚአብሔር አምላክ በመጽሐፍ እንደሚናገር ሞገስ እንድታጠግበን እጸልያለሁ። ማዳንህን አሳየን። ይጠራኛል እመልስለትማለሁ፣ ማዳኔንም አሳየዋለሁ እንደሚል ቃልህ በኢየሱስ ክርስቶስ ስም ማዳንህን አሳየን። እየጠራንህ ነው ጌታ አባታችን ሆይ መልስልን። ጌታ ሆይ በእሳት መልስ የኤልያስ አምላክ፣ በእሳት መልስ የኤልያስ አምላክ፣ የሙሴ አምላክ በእሳት ቁጥቋጦ የመለስክለት በጌታ በኢየሱስ ክርስቶስ ስም የሕዝቤን ቋጠሮ መልስ፣ የሀገሬን ቋጠሮ መልስ፣ የቤተሰቤን ቋጠሮ ፍታ። እግዚአብሔር ሆይ መልስልን በጌታ በኢየሱስ ስም እጠራሃለሁ። የዘገዩ ነገሮቻችን ይንቀሳቀሱ፣ ዛሬ ይንቀሳቀሱ እያላችሁ ጸልዩ። ይንቀሳቀሱ እያላችሁ እየጻፋችሁ እየጸለያችሁ ከነጋር አብሮነታችሁን አሳዩኝ። እግዚአብሔር አምላክ ሆይ አልንቀሳቀስ ያለ ዶርማንት የሆነ ነገር እንደ ድንጋይ እዛ እንደ ትክል ድንጋይ ቁጭ ያለ ህይወት በጌታ በኢየሱስ ስም ኃይልህ እንዲመጣበት ጸልያለሁ። ኢየሱስም ወደ እርሱ የመጡትን ሁሉ እንዲፈውስ ኃይል ሆነለት ተብሎ እንደተጻፈ ኃይል እንዲሆንልን እንጸልያለን። ዛሬ እኛም ምድር ላይ ኢየሱስ እየፈወሰ በዞረበት ዘመን ያለ ኃይልህ አንዳች አልተንቀሳቀሰም፣ ያለ ኃይልህ አንዳች አላደረገም። እግዚአብሔር ሆይ ኃይል ሆነህለት ነው። መጽሐፍ እንደሚናገር ኃይል ሆነህለታልና በጌታ በኢየሱስ ስም ስንሰራ፣ ስንነግድ፣ ከሰው ጋር ስንውል፣ ስንነዳ፣ በእግር ስንሄድ፣ ስናከናውን፣ እግዚአብሔር ስናወራ፣ ስንመራ በኢየሱስ ክርስቶስ ስም እሳትህን ኃይልህ እንድከበን ጸልያለሁ። ጠላት የሚፈራን ኃይል ስኖረን ነው። እግዚአብሔር ሆይ ጨለማ ከሩቅ የሚለየን ኃይል ስኖረን ነው። ሞገስ በእኛ ላይ ሲደረብልን ለአጋንንት ፍርሃትና መንቀጥቀጥ ነው የምንሆነው። እንደነገረን አለ ዘዳግም መጽሐፍ ምዕራፍ 11 ላይ መጽሐፍ ቅዱስ ሲናገር እግዚአብሔር አምላክ እንደነገረ ልክ እንደዛ እንደ ቃሉ ካፉ እንዳወጣው እግዚአብሔር አደርገዋለሁ እንዳለው እንደ ቃሉ የምትሄድበት ስፍራ የምትረግጥበት ስፍራ ሁሉ ላይ አለ ማስፈራትህን ያደርጋል፣ ማስደንገጥህን ያደርጋል። ጠላት ከሩቅ ይፈርሃል። ጨለማ ከሩቅ አንተን ሲያይ መሸሽ ይጀምራል። በጌታ በኢየሱስ ክርስቶስ ስም ጠላት ከሩቅ የሚፈራን ኃይልና ሞገስ እግዚአብሔር ማስደንገጥ ግርማ ይሁንልን በኢየሱስ ስም። የእግዚአብሔር ግርማ፣ የመለኮት ግርማ፣ የኃይሉ ታላቅነት፣ የማስፈራቱ ጥበብ በኢየሱስ ክርስቶስ ሰው እግዚአብሔር አምላክ የሆነ ነገር የሚደርብ ይመስለዋል። የኢየሱስን ስም ነው በላያችን ላይ እግዚአብሔር የሚያከብደው። ዛሬ እግዚአብሔር በላያችን ላይ የሚያከብደው የኢየሱስ ክርስቶስ ስም ገናናነቱን ነው። በጌታ በኢየሱስ ስም ስምህ ገናና ሆኖ ይገለጥ። ታሪክ የሚያሰራ ስም ቤተሰብ ውስጥ እግዚአብሔር ከዚህ በፊት ጨለማን እያመለኩ መጥተው ሊሆን ይችላል። ዛሬ ድረስ እነጋር ድረስ ከደረሱ ግን እኔና የኔ ትውልድ ምን ቀጥለው አንተን እያመለክን ነው። እኔና የኔ ትውልድ ምን ሄደው እግዚአብሔር ሆይ እያልን ነው። ኢየሱስ ጌታችን ነው እያልን ነው። መድኃኒት የሚገኘው ከሰማይ ነው እያልን ነው። በጌታ በኢየሱስ ክርስቶስ በእኛ ቤት ውስጥ ልዩነት አድርግ። በጌታ ያልሆነ በጌታ እንዲሆን ጸልያለሁ። ሰው እግዚአብሔር አምላክ አንተን እንዲያውቅ ጸልያለሁ። አንተን ያላወቀ፣ አንተን ያልተረዳ፣ አንተ ያልገባኸው፣ አንተ ያልበራህለት ሰው በኢየሱስ ክርስቶስ በዚህ ዓመት እንድትበራለት ጸልያለሁ። ጸልዩ። መዳን ይሁን በቤተሰቦቻችሁ ሁሉ ላይ። መዳን ይሁን በአጎት አክስት፣ መዳን ይሁን በእህት ወንድም፣ መዳን ይሁን በእናት አባት፣ መዳን ይሁን በኢየሱስ ክርስቶስ በወዳጆቻችሁ በቅርብ ጓደኞቻችሁ ህይወት ላይ መዳን ይሁን በኢየሱስ ስም። የኢየሱስ ስም ኃይል ይሁንልን። የኢየሱስ ስም አቅም ይሁንልን። የኢየሱስ ስም መግዛት ይሁንልን። የኢየሱስ ስም ማሸነፍ ይሁንልን። የኢየሱስ ስም ዓመቱ እንዲገዛልን ጸልያለሁ። ጸልዩ። እግዚአብሔር አምላክ ድል ያደርግላችኋል፣ ማሸነፍን ያደርግላችኋል። በምትረግጡት ስፍራ ሁሉ ማዳን ይቀድማችኋል። የእግዚአብሔርን ፊት ታያላችሁ፣ መልካምነቱን ታያላችሁ። 2 ደቂቃ እናመስግን። እግዚአብሔር ኃይል እያንቀሳቀስክልን ስለሆነ እናመሰግናለን። ተአምራት እያደረግክ ስለሆነ እናመሰግናለን። ጸሎታችንን እየሰማ ስለሆነ እንድንጸልይ ኃይል እየለቀክልን ስለሆነ እናመሰግናለን። እየነዳን እንጸልያለን፣ ቆመን እንጸልያለን፣ ከተኛንበት ተነስተን እንጸልያለን። ባንተ ፊት ለመቆም ጊዜ የለንም አንልም እኛ። እግዚአብሔር አምላካችን ሆይ ምክንያቱም አንተ በጸጋ ረድተናል፣ በክብር አግዘህናል። እግዚአብሔር ሆይ መኖርህ እየታወቀን ነው። ሰውነታችን ላይ ይታወቀናል፣ አእምሯችን ላይ ይታወቀናል። ሴንስ እናረጋለን መገኘትህን። ሌላ ነገር ስናደርግ እንደዚህ ደስ አይለንም፣ ሐሴት አናረግም። እግዚአብሔር ሰው ስናወራ፣ ቲቪ ስናይ፣ የተለያየ ነገር ስናረግ፣ ለመዝናናት እንኳን ብንሞክር የህልውናህን ያክል ሰላም ያለው አንዳች ነገር የለም። በጌታ በኢየሱስ መገኘት እንደከበበን ነፍሳችን ምስክር ናት።
ባንተ ፊት አይደክመንም፣ ባንተ ፊት አይሰለቸንም፣ ባንተ ፊት ነገር እንዳበቃ አይሰማንም። በጌታ በኢየሱስ ስም አባታችን ሆይ እኛ ልጆች እናመሰግናለን። ክብር ሁሉ ላንተ ይሁን። አንተ ድንቅ አባት ነህ። አንተ መልካም ነህ። አንተ እኮ ክቡር ነህ። አንተ እኮ ስትሰራ አይደክምህም። አንተ እኮ በእኔ ህይወት ውስጥ በፍጹም ደክሞ እኮ አያውቅም። ይኸው 20 ምናምን ዓመት፣ ይኸው 30 ዓመት፣ ይኸው 40 ዓመት፣ ይኸው 30 40 80 ዓመት ሄድክ በእድሜ ላይ ሄድክ በህይወቴ ላይ። እግዚአብሔር ሆይ በኢየሱስ ክርስቶስም እነዚህን ሁሉ ዓመታት አብረን ስንመጣ ስንሄድ እግዚአብሔር ሆይ አልደከመህም። ክንድህ አልደከመውም፣ ምህረትህ አልደከመውም፣ ቸርነትህ አልደከመውም። አንተ አላቆምክም። ስትሰራ አላቆምክም። ስታከናውን አላቆምክም። ምህረት ስታበዛልኝ አላቆምክም። ጠላቴ ውጊያውን ባያቆም አንተ ጥበቃን አላቆምክም። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም የሚራወጡትን ድምጾች እየሰማሁ አልሸማቀቅም። አመሰግንሃለሁ አባቴ ስለሆንክ፣ አመሰግንሃለሁ መድኃኒቴ ስለሆንክ፣ አመሰግንሃለሁ ክብሬ ማዕረጌ ስለሆንክ፣ አመሰግንሃለሁ ማሸነፌ ደስታዬ እግዚአብሔር ድሌ ስለሆንክ አመሰግንሃለሁ። ድል የነሳውብህ ስለሆንክ አመሰግንሃለሁ። ጎልያድ ፈርቶ የሸሸበት ስለሆነ አመሰግንሃለሁ። አማሌቅ መንገድን ስለለቀቀ አመሰግንሃለሁ። ከፊት ለፊቴ የቆመ ማንኛውም ባህር ካንተ ጋር ሲሆን አይቶኝ ስለሚሸሽ አመሰግንሃለሁ። ቤቴ ውስጥ ያሉ የሚያስለቅሱኝ ብዙ ነገሮች እንዳሉ አውቃለሁ። ነገር ግን አናታቸው ላይ ቆሜ አመሰግንሃለሁ። እየዘገየ ያለ አልንቀሳቀስ ያለ ነገር እያለ እያወቅኩ እየገባኝም ቢሆን ቆመበት አመሰግንሃለሁ። ዛሬ ለድል ጠርተኛል። ዛሬ ለማሸነፍ ጠርተኛል። ዛሬ አንተ ጋር ያለኝ ህይወት በብዙ ድልና ማሸነፍ የወጣውበት እንዲሆን አውቀህ ጠርተኛልና አመሰግንሃለሁ። ጸልያለሁ በጌታ በኢየሱስ ስም በምትረግጡት ስፍራ ሁሉ ማሸነፋችሁን የእናንተን ድል ያስነግራል እግዚአብሔር። ኢያሪኮ የምትባል ከተማ ደረሰና ከዛ በኋላ ከነ ኢያሱ ቀድሞ አንድ ወሬ ወደ ኢያሪኮ ደርሷል። ምን የሚል መሰላችሁ? ትላንትና ጋይ የምትባልን ከተማ እንዴት አቃጥሎ አመድ እንዳደረጋት አስቀድሞ ዜናው ሄዶ እዛ ከተማ ውስጥ ጭንቀት ፈጥሯል። ቀጥሎ በሚሄዱበት ከተማ ውስጥ ጭንቀት ፈጥሯል። ዜናው ቀድሞ ሄዷል። የእግዚአብሔር የድሉ ብስራት ቀድሞ ሄዷል። ምስጋና ቀድሞ ሄዷል። ድል እየተወራ ነው። ማሸነፍ እየተወራ ነው። ከዛ በኋላ ሄዱ፣ ደረሱ ይላል መጽሐፍ። ሲደርሱ እግዚአብሔር አንዳች ነገር ተናገረ። 7 ጊዜ እየጮኻችሁ ዙሩታል። የኢያሪኮ ግንብ ፈረሰ። ምክንያቱም እግዚአብሔር አምላክ አብሯቸው ነው። ግንብን ማይፈራ እግዚአብሔር፣ የተዘጋን ነገር ማይፈራ እግዚአብሔር፣ የተቆለፈን ማንም እንዳይገባበትና እንዳይወጣበት ተደርጎ የተቆላለፈን ነገር ማይፈራ እግዚአብሔር አባትሽ ነው፣ አባትህ ነው፣ ካንተ ጋር ነው ያለው። ዛሬ ከዚህ ከሌሊት ጸሎት በኋላ ይሰማችኋል። ጨለማ ይሰማችኋል። ሞት ይሰማችኋል። ቤተሰቦቻችሁን የጨረሰ፣ ገንዘባችሁን የጨረሰ፣ ታሪካችሁን የጨረሰ፣ ቤታችሁን ክፉኛ የመታ እናንተን አሁን እያንዣበበ ያለ ዛሬ በጌታ በኢየሱስም እንደ ግንብ እንኳን ቢተልቅ እግዚአብሔር አምላክ ይመጣበታል። የኢየሱስ ስም ዛሬ ያሸንፈዋል። የእግዚአብሔር አምላክ መገኘት ይደረምሰዋል። በጌታ በኢየሱስ ስም እንጸልያለን። አባታችን ሆይ አንተን እናመሰግናለን። አብሮነትን እያነሳን እናመሰግናለን። መኖርህን እንናገራለን። ከኛ ጋር መሆንህን እንናገራለን። ከኛ ጋር መንቀሳቀስህን ለድል ያበቃናል። እናመሰግናለን። በጌታ በኢየሱስ ስም ተመስገን። ኦ ሃሌሉያ! እናከብርሃለን ጌታ ሆይ በጌታ በኢየሱስም ተመስገን። ግንብ ይፈራሃል፣ ጨለማ ይፈራሃል፣ ቀይ ባህር ይፈራሃል፣ ሰዎች ይፈሩሃል፣ ጠላቶች ይፈሩሃል፣ አይጠጉም። በሽታ ይፈራሃል፣ አይጠጋም። አጋንንት ይፈራሃል፣ አይጠጋም። ሞት ይፈራሃል። አልዓዛርን ገደልኩ ብሎ ተወራርዶ 4 ቀን አስቆጥሮ ቀን ማስቆጠር ጀምሮ ድሉን መቁጠር ጀምሮ ያለ ሞት በአራተኛው ቀን ስትመጣ ፈርቶ ለቆ ሄደ። አልዓዛርም ከዛ ሞት ተነሳ። እንደገና አንተን ለማክበር ቁጭ አለ። እግዚአብሔር አባታችን ሆይ በጌታ በኢየሱስ ሞተ፣ ተገነዘ፣ ተቀበረ 1 2 3 4 ቀን እያለ ጠላት እየቆጠረ ያለ ነገር ቢኖር እኛም እያስቆጠረን ያለ ነገር ቢኖር በጌታ በኢየሱስ ትመጣበታለህ፣ ትደርስበታለህ። አንተን ማን ብሎ አታስነሳም አትባልም። እንደ ማርታና እንደ ማርያም አይሆንም እኮ ሸቷል ብዬ ብለህ ራሱ ትገባበታለህ። አንተን ማንም አይከለክልህም። እንዳታስነሳው ላደርግህ አልችልም። እንዳይሆን ላደርግህ አልችልም። በጌታ በኢየሱስም ተመስገን። በጌታ በኢየሱስም ተባረክ። ያዕቆብን እንደረዳኸው ትረዳናለህ። ያዕቆብን እንዳነሳው ታነሳናለህ። ያዕቆብን 27 ዓመት ሙሉ እርጅናው እስኪመጣበት ድረስ እድሜውን ያስጨረሰ ያለ ደሞዝ የሚያሰራ የላባ መንፈስ እያሰቃየው ባለበት በመጨረሻው ዓመት በመጨረሻው ሰዓት መጣህና 27 ዓመት ሙሉ ቢሰራ ማያገኘውን በረከት ሰጠኸው። በጌታ በኢየሱስም ትመጣበታለህ። በሕይወታችን ላይ ትመጣለህ። ተስፋ አይቆረጥም ባንተ። አመስግኑት እግዚአብሔርን። ትመጣለህ በጌታ በኢየሱስም።
ድል ታደርጋለህ፣ ታሸንፋለህ። እንድናሸንፍ ታግዘናለህ፣ ኃይል ትሰጠናለህ። አሁንም ለታመመ ቤተሰብ፣ ለጨነቀው ቤተሰብ በጌታ በኢየሱስም እጸልያለሁ። ድል ይሆናል በጌታ በኢየሱስም እጸልያለሁ። ማሸነፍ ይሆናል በጌታ በኢየሱስም እጸልያለሁ። መቆም እየሸተተው ያለ መቆም አለመቀጠል እየሸተተው ያለ ሰው በጌታ በኢየሱስ ክርስቶስም ከዚች ደቂቃ ጀምሮ የሚቀጥልበት ኢነርጂ ኃይል እንዲሆንለት ጸልያለሁ። እግዚአብሔር አምላክ እንደሚባላ እሳት ሆኖ በፍለፊት እንደሚወጣ ዛሬ እወቅ እንደሚል ቅድም እንዳነበብነው ቃል እግዚአብሔር አምላካችን ሆይ በጌታ በኢየሱስም አንድ ሰው ይህንን እንዲያውቅ ልቡ እንድትከፍት ጸልያለሁ። ዛሬ በዚህ ሌሊት በፍለፊቱ እንደሚባላ እሳት ሆነ እንድትወጣ በጌታ በኢየሱስም ጠላቶችን እንድታጠፋለት በጌታ በኢየሱስም መንገዱን ዘጉትን ሁሉ እንደምትነቅልለት እንደሚያውቅ አለቆች ቢሆኑ ስልጣናት ቢሆኑ ጌትነት ቢሆኑ በሽታ ቢሆን መዘግየት ቢሆን ከሰው ኋላ መቅረት ቢሆን የነገሮች መዘጋጋትና ብዙ ዋጋ መክፈል ቢኖር በጌታ በኢየሱስ ክርስቶስም ዛሬ መጨረሻው እንዲሆን ጸልያለሁ። ከዛሬ እንዳያልፍ ጸልያለሁ። የተንከራተቱ ሰዎች መንከራተታቸው ከዛሬ እንዳያልፍ ጸልያለሁ። የታመሙ ሰዎች በሽታቸው ከዛሬ እንዳያልፍ ጸልያለሁ። አገልግሎት ያቆሙ አገልግሎት ማቆማቸው ከዛሬ እንዳያልፍ ጸልያለሁ። እግዚአብሔር ሆይ የከሰሩ ሰዎች ኪሳራቸው ከዛሬ እንዳያልፍ ጸልያለሁ። የትዳር በር የተዘጋባቸው ማግባት የከበዳቸው ሰዎች ለማግባት የተቸገሩ ሰው እንደማይበረክትላቸው ራሳቸውን ያሳመኑ ሰዎች ይሄ አለማግባት የሚባል በሽታ ከዛሬ እንዳያልፍ ጸልያለሁ። ያግቡ፣ ያመስግኑ፣ ያግቡ፣ ስራ ያገኙ። እግዚአብሔር አምላክ የቆሙ ይቀጥሉ፣ የማይሄዱ ይሄዱ፣ የማይራመዱ ይራመዱ፣ የታመመ ይነሳ በጌታ በኢየሱስም። የጎሰቆለ እግዚአብሔር ሆይ መንገዱ የተዘጋጋበት እግዚአብሔር የጨነቀው ነፍስ በኢየሱስ ክርስቶስም ለምስጋና ከበሮ እንዲጸልያለሁ፣ ለእልልታ ከሕዝብ ጋር እንዲቀላቀሉ ጸልያለሁ በጌታ በኢየሱስ ክርስቶስም። ቆሞ ስራ አልሰራ ያለው ልፋት ብቻ ይሆን ትርፍ የሌለው እግዚአብሔር ሆይ በረከት ከእጁ የጠፋ ገንዘብ አልታዘዝ ያለው አሳ አልታዘዝ ያለው በጌታ በኢየሱስ ክርስቶስም እጁ በበረከት እንዲጥለቀለቅ ጸልያለሁ። በገንዘብ ኪሱ እግዚአብሔር ሆይ በበረከት ቤቱ በልጆቹ ፊት ማዕድ እንዲበዛ ጸልያለሁ። የሚከፈል ዕዳ እንዲበዛ ጸልያለሁ በኢየሱስ ክርስቶስም። የተከፈለ ዕዳ የተከፈለ በኢየሱስም ተከፈለ የሚባል ነገር በሕይወታቸው እንዲበዛ ጸልያለሁ። ሁሉን እንዲችሉ ሁሉን እንዲገዙ ገንዘብን እንዲያስተዳድሩ እጅህ ጣልቃ እንዲገባ መኖርህ እንዲያትረፈርፋቸው ጸልያለሁ። እግዚአብሔር አምላክ ሆይ ሌሊቱን ሙሉ ስንለፋ ምንም አልያዝንም ብሎ እነ ጴጥሮስ አንተ ፊት መጥቶ መናገር ሲጀምሩ አንተ መለስክላቸው። ከዚህ በኋላ እንደ ቃሌ መረቡን ወደ ቀኝ ጣሉት እንዳልክ ቃልህን ሰምተው አለመያዛቸው ሳይበግራቸው ተስፋ ሳያስቆርጣቸው ጥለው ሲይዙ ጎረቤት የሚያስጠራ ጓደኛ ዘመድ የሚያሰበስብ በረከት መጣ። አግዙኝ የሚያስብል መሸከም አልቻልኩም የሚያስብል እግዚአብሔር አትረፈረፈኝ የሚያስብል እግዚአብሔር እኮ ሰራልኝ የሚያስብል በረከት አገኛቸው በኢየሱስም። የሚሰሙኝ ሰዎች በገንዘብ እንደዚሁ እንዲባረኩ ጸልያለሁ። ስራቸው እንደዚህ እንዲትረፈረፍ ጸልያለሁ። የሚነኩት ነገር ዝም ብሎ ኦቨርፍሎ እንዲያደርግ እንዲከባቸው እንዲያጥለቀልቃቸው ቤታቸው ላይ እንዲበዛ በጌታ በኢየሱስም ጸልያለሁ። አባት ሆይ አመሰግናለሁ። መድኃኒቴ ሆይ አመሰግናለሁ ስለምታትረፈርፍ ስለምታስቅ ያዘኑ ልቦችን ስለምታስቅ ተስፋ የቆረጠውን ተስፋውን ስለምታድስ አመሰግናለሁ። ሳራ ለምን ሳቀች? የሹፈት ሳቅ አይሆንም የሚል የተስፋ መቁረጥ ሳቅን ሳቀችው። ከዛ በኋላ ግን የሚቀጥለው ዓመት ላይ መጣና የእውነት አሳካት። የእውነት ሳቀች። መጀመሪያ ባለማመን ሳቀችው፣ መጀመሪያ ባለመቀበል ሳቀችውን ሳቅ በዓመቱ ደግማ የምር ሳቀች። አያችሁ፣ አሁን የጸለይን እንኳን ምንም እንደ ሳራ የሆናችሁ ሰዎች ልባችሁ ከሐዘን የተነሳ ከብዙ መጠበቅና መዛል የተነሳ ልባችሁ ለማመን ከበደው ሰዎች ካላችሁ የእውነት የዛሬ ዓመት ትስቃላችሁ። የእውነት ነገ ጧት ትስቃላችሁ። የእውነት በሚቀጥሉት ጊዜያት ሁሉ እግዚአብሔር ያስቃችኋል በጌታ በኢየሱስ ስም። በዚህ በሌሊት ጸሎት ውስጥ መቀበል እግዚአብሔር አምላክ ሆይ አንተን ማለት አንተን መጥራት የሆነላቸው ሰዎች በክርስቶስ ኢየሱስ በነገው ቀን በሚቀጥለው ሳምንት ይሳቁ በጌታ በኢየሱስ ስም። ሳቅ ካንደበታቸው ያመለጣቸው የእውነት እያመሰገኑ ይሳቁ። እግዚአብሔር እኮ አሳቀኝ ይበሉ በኢየሱስ ክርስቶስ ስም። አባት ሆይ እናመሰግንሃለን በጌታ በኢየሱስ ስም እናከብርሃለን። በዛሬው ዕለት እግዚአብሔር አምላክ አሁንም ድል ስለሚሰጠን ስለምታከናውነን በጌታ በኢየሱስ ስም እናመሰግንሃለን። ስላለፈው እናከብርሃለን፣ ስለ ትላንት እናመሰግንሃለን። አደረክ፣ ሰራ፣ አከናወንክ
በጌታ በኢየሱስ ስም ክብር ሁሉ ላንተ ይሁን። ሰራ፣ አከናወንክ፣ ትላንትናን ጠበከን፣ በሰው ፊት ሞገስ ሆንከን። እግዚአብሔር ሆይ ስንቀበል፣ ስንጠራ፣ ስናወራ፣ ስንሰራ፣ ስናከናውን በእያንዳንዱ ቀን ተግባራችን ላይ ስለነበርክ አመሰግንሃለሁ። ተባረክ፣ ስምህ ከፍ ይበል እግዚአብሔር ሆይ።
Conta